ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን የፍጥረት ሁሉ ባለቤት። እንዴት ናችሁ ተወዳጆች? እንግዲህ እንደገና መጥቻለሁ። ክፍል 2 የቀሲስ ሳሚ ቅጥፈትና የአባ ሩፋኤል ቁርኝት ክፍል 2። አንድ እውነት ልንገራችሁ፣ ማንም ከቅድስት ቤተ ክርስቲያን አይበልጥም። በእውነተኛ ሚዛን ልመዘን እግዚአብሔርም ቅንነቴን ይወቅ እንዳለ ነቢዩ፣ አሁንም በቅንነት ስሙኝ፣ ያለ መረጃ አላወራም። ስለዚህ ምናልባት ቀሲስ ሳሚ በዚህ ጉዳይ ላይ እኚህ አባት የያዙበት ሰነድ ይኖር ይሆንን? 2 ዓመት እንግዲህ አብረው በአሜሪካም አብረው እንደነበረ የሚያወሳበት አያሌ ነገር ስላለ ዘንድሮ እንግዲህ ዓይንን በጨው አጥቦ እንዲህ ለመከራከር ያበቃ ነገር ምን ይሆን ብለን ሰድረንላችኋል። አዎ ምናልባት ከሚናገረው ቃል ቅጥፈቱን ይዘን እያንዳንዱን ነገር ለትውልድ እናስይዛለን። በዚህ አጋጣሚ እንግዲህ 100% የምነግራችሁ በዩቲዩብ ላይ ያወራው የትላንትናው ቅጥፈት ነው፣ እስከ ሐረር ጭምር የአርሲ ጭምር ኢንፎርሜሽኑ የፈጠራ ነው። ከልቤ ነው የምነግራችሁ። እስኪ እንቀጥል። ነገር ልንገራችሁ፣ ከኛ አባት ጋር 2 ዓመት አንድ መንበረ ጵጵስና ውስጥ ኖር ያለ እኛ አባት ማናችንም ብንሆን ደካማ ጎን ሊኖርብን ይችላል። የስልጣን ጾር አለባቸው፣ የውሸት ጾር አለባቸው። ከዛ ውጭ እጃቸው ለትንሹም ለትልቁም የሚዘረጋ ነው። በመስጠት ይታወቃሉ። ለእኚህ አባት ዛሬ ላሉበት ደረጃ ላይ መድረስ ከጳጳሳት ጀምሮ እስከ ጥበቃ ሰራተኛ ድረስ ያለው እንግዲህ ከጳጳሳት ላይ ጀምሮ ከአንድ ሀገር እስከ ሊቀ ጳጳስ ከሲኖዶስ አባላት እስከ አጥቢያ የጥበቃ ሰራተኛ ወይ የጽዳት ሰራተኛ በሉት ከኚህ ጀምሮ እኚህ አባት ዛሬ ላይ ያሉበት ደረጃ ላይ እንዲደርሱ ሁሉም የራሱ አስተዋጽኦ አለው። ተው የሚላቸው ማንም የለም። አባታችን እንደርሶ ያለ አባት አለ እንዴ? እንደርሶ የሚናገር አለ እንዴ? እንደርሶ ይሆናል እንዴ? በጣም አድርገው ተጠቅመውባቸዋል። ሰውየው ፈሊጥ አያውቁም። ሰውየው ምን ጅልብል ስድብ ነው የሚመስለው አይደል? ምን ልበላችሁ፣ በቃ ይሄ ብልጠት ምናምን ነገር ነገ የሆነ ነገር ሊመጣብኝ ይችላል ብሎ ምናምን ነገር እንደዚህ የሆነ ነገር እዚህ ጋር ላስተካክል ፈጽሞ ያልፈጠረበት ሰው ታውቃላችሁ። ይሄንን እኔ ራሴ ኢትዮጵያም አሜሪካም የመጡ ጊዜ ያየሁትን ነው የምነግራችሁ። ሲጀመር በመጀመሪያ ደረጃ ከሹመቱ ጀምሮ ስንመጣና ስንሄድ ለዚህ ቦታ ላይ ካላቸው ጾር የተነሳ ተሾሙ እንጂ ፊት ያደርጋሉ፣ ጵጵስና ማዕረጉን ፊት ያደርጋሉ ተብለው የተሰየሙ አይደሉም። በዚህ ጉዳይ ላይ በተለይ በዋነኛነት መምህር ዘመድኩን በቀለ ስለሚያውቅ ሁሉን ነገር ስለሚረዳ በትፋት ሲናገር የነበረበት ምርጫ ገና ምልመላ ሊሰየሙ ነው የሚል ነገር ሲመጣ ትሄደበትን ርቀት እናያለን። እኔ አብሬያቸው ነጌሌ የሚባል አገረ ስብከት ነው 2 ዓመት የተቀመጥኩት። ነጌሌ ላይ ጥቅምት ሲኖዶስ እና ግንቦት ስብሰባ በመጣ ቁጥር 2-3 መኪና ተባብረው ሂዱ እንድሾም ብለው የሚልኩ አባት ናቸው። አስተባብረው ነጌሌ መርና እንደዚህ ጅንካ ነበሩ እንደዛ። ከዛ በኋላ በረሃ ላይ ገቡ።
በረሃ ላይ ሄደው ማለት ነው ጋምቤላ። ከጋምቤላ እንደምታዩት ፕሮፓጋንዳውን ያውቁበታል። ይሄን ሰውን እንዴት አድርገው መያዝ እንደሚችሉ ያውቁበታል። ፈሊጥ የላቸውም። ፕሬዚዳንቱን እስከ ማጥመቅ ደረጃ ላይ ደረሱ። በየትኛውም የፕሮግራማቸው ላይ ፕሬዚዳንቱ እንደሚገኝ ንግግር ያደርጋል። እንዲህ አይነት ነገሮቹ በጣም ቀና በጎ የሆኑ የሚለመዱ ሊሆኑ የሚገባቸው ንግግሮች ናቸው ወይም ስራዎች ናቸው። የእሳቸውን ያህል ምናልባት አሁን በጣም ብዙ ሰው የሚተቻቸው አይቀድሱም፣ አይወድሱም፣ ቅዱስ አይሉም፣ ምን አይሉም ምናምን ሊሆን ይችላል። የሚቀድሱ ማህሌት የሚቆሙ ነውራቸው ጌጥ የሆነ በጣም ብዙዎች ናቸው። ነውራቸው ጌጥ የሆነ ክፋታቸውና ተንኮላቸው ሴራቸው አንገት የሚያስደፋ በጣም ብዙዎች ናቸው፣ በእውቀት ደረጃ ከሆነ ማለት ነው። ይሄን ስላችሁ ሰውየው ትክክል ናቸው ጥሩ እየሰሩ ምን ማለት አይደለም። ሰውየውን ፍሬን እንዲይዙ የሚያደርጋቸው ማንም የለም። ተመልከቱት፣ ወደኋላ ሄዱና የኦቲሲ የሚባለውን ቲቪ ተመልከቱት። የኦቲሲ ቴሌቪዥን ጣቢያው ሰውየው በጣም ሰጪ ስለሆኑ ገንዘብ በታኝ ስለሆኑ የተነፈሱት ነገር የረገጡት ቦታ ላይ አባታችን የዘመናችን ድንቅ ሐዋርያ እዚህ ቦታ ላይ ሄደው ሲያጠምቁ እዚህ ቦታ ላይ ሲያደርጉ እያሉ ይጽፍላቸዋል። ያዘዙት ነገር ሁሉ ይፈጸማሉ። ለምን? በብዙ ሰዎች ስለሚወደዱ። በመምሪያ ኃላፊ፣ በተራ ሰራተኛ፣ በቀጣሪ፣ በምናም ለምን? ሰጪ ናቸው። ገንዘብ መበተን ነው። ይሄንን ኖሬ ስላየሁት ነው የምነግራችሁ። በተለይ ለመነኩሴ ያላቸውን ነገር እኔ አከንቴዩ በቃ እንዴት አድርጌ ወርድ ልንገራችሁ። ፒክአፕ ደብል ጋቢና ነው መኪናው። ፒክአፑ የመጀመሪያው ጋቢናው ላይ እሳቸው ይቀመጣሉ ከሹፌሩ ጎን ማለት ነው። እኔና አንድ ሌላ አገልጋይ ካህን አለ፣ አገልጋይ ወንድም አለ። እዛ ነገሌ ቦርና ከቅድስት ሥላሴ መንፈሳዊ ኮሌጅ ጨርሰን ሄድን ጊዜ ማለት ነው። መነኩሴ ድንገት መንገድ ላይ አግኝተውት ሌላ ቦታ ላይ ወይም ከሌላ ሀገር ላይ መነኩሴ ከመጣ እኛ እንዴት እንደሚያደርጉን ታውቃላችሁ? ከኋላ እንጫናለን። ስንወርድ ብታምኑ ባታምኑ የአፍንጫችን ወላ ምናምን አቧራው ማለት ነው። እንግዲህ ታውቃላችሁ የገጠር መንገድ ምን እንደሆነ ማለት ነው። እኔ ተባርኬበታለሁ። ያን አገልግሎት ዛሬ ላለሁበት ደረጃ ላይ ደርሶኛል። አይ ዶንት ሃቭ ኤኒ ኮምፕሌን። እውነቴን ነው የምነግራችሁ፣ ምንም ነገር ኮምፕሌን የለኝም። ሰውየው ግን በሄዱበት ከዚህ ይቀበላሉ፣ ከዚህ ይሰጣሉ፣ ከዚህ ይቀበላሉ፣ እዚህ ይሰጣሉ፣ ከዚህ ይቀበላሉ፣ እዚህ ይሰጣሉ። this is how they are the life። ነገር ልንገራችሁ፣ አሜሪካ መጀመሪያ ጊዜ የመጡ ጊዜ እዚህ ዘመድ አላቸው። ዘመዳቸው ጋር ካረፉ በኋላ እዚች ጋር እናቁም። መቼም ምንዳ ከዚህ በላይ ያናግራል። ዘንድሮ እኮ የውሸት ምስክርም በየፍርድ ቤቱ በገንዘብ ተገዝቶ እንደሚቆም እናውቃለን። በዚህ ያክል ግን ሰው ሲዘቅጥ ያስደነግጠኛል። በነገራችን ላይ የኚህ ሰውዬ ጵጵስና ወይም ወደ ጵጵስና ማዕረግ ሲመጡ እውነት ለመናገር ከጋምቤላ መንግስት የተጻፈውን ደብዳቤ ታውቀዋለህ። ዛሬ ግን ሽምጥጥ አደረግ። አንድም ጳጳስ ይሁኑ ብሎ አልነበረም። አትዋሽ። የጋምቤላ መንግስት እሳቸውን ካልሾማችሁ ማንንም አልቀበልም፣ ይህንንም ፕሬዚዳንት ብለሃል። የቀደመው ፕሬዚዳንት ሞቷል። በነገራችን ላይ ሳሚ አደራ ሚስቱ እንዳሰማ፣ አደራ ልጆቹ እንዳይሰሙ። በቆሎ መግዣ አተው የተቸገሩ ሰዎች ናቸው። ፕሬዚዳንቱ ሞቷል። ድራማውን የሰራው ግን ፕሮቴስታንት ነው። አታውቅም። ኢንፎርሜሽን ምልም ለዛ ነው። እኔ ጋምቤላ ነበርኩኝ ሳሚ። በዚህ ያክል ለማስተባበል ለመጎዝጎዝ ጅንጀና የማይሆን ነገር፣ በዚህ ያክል ቅጥፈት፣ በዚህ ያክል ውሸት ሰውየው ቅቤ ማር እሺ፣ ስርዓተ ቤተ ክርስቲያን በእጅ መንሻ መሆን አለበት። እንደው አያሳፍርም? አሁን ንግግር
ዳሩ ጥያቄ አለን አንተ ላይ፣ ጥያቄ አለን አንተ ላይ። ስለዚህ ዛሬ እኔ በእርግጠኝነት ሆኜ የምነግርህ አንድ ጉዳይ ተይዞባል ወይ ሰውዬ፣ ይሄን ነገር አብረህ ቆመህ ወደ ሌላ አህጉረ ስብከት እስከምመደብ ካልተጋ ያስኩትን ሰነድ አወጣለሁ የሚል ይመስላል ፍርሃትህ። ሁለተኛው ደግሞ ለጋስነታቸው ከዚህ ወደዚህ። በዚህ አጋጣሚ ልንገራችሁ፣ ሰሞኑን እንኳን ቅድም ባሳየኋችሁ ደብዳቤ ከቅድስት ቤተ ክርስቲያን ይኸው በመረጃ ነው የምናገረው፣ እንደምታዩት ወርቅ ግቢ ውስጥ ተገኘ። ወርቅ ተገኘ። እንደምታውቁት አንሻሮ ደብረ አድራስ ቅዱስ ጊዮርጊስ ቤተክርስቲያን ይኸው ወርቅ ተገኘ። ተቆፍ ውስጥ ማለት ነው ቤተክርስቲያን ውስጥ ይኸው 60% ለሀዳስ። ሀዳስ በነገራችን ላይ የእናትየው ዘመድ ነች። ለሀዳስ 60%፣ ለሀገረ ስብከቱ 20%፣ ለደብሩ 20%። እኔ አንድ ነገር ልንገርህ፣ የሌባ ለጋስ ይደገፋል እንዴ? የአጭበርባሪ ለጋስ ይደገፋል እንዴ? ደግ ከየት አምጥተው? አንተ እኮ ስለ ገንዘብ እኮ ሰሞኑን ለሆቴል ብቻ 510 ብር እኮ 510 ሺህ አጭበርብረው ወጥተዋል። ከእያንዳንዱ ነበር 500 ሺህ ብር። አንተው ስለኚህ ሰው ደረትን ነፍተህ መከራከር ትችላለህ? አያሌ ነገር እኮ እናነሳልሃለን ከፈለግ። ለጋስ ናቸው ትላለህ። እኛ ስርዓተ ቤተክርስቲያን ይከበር ነው እያለን ያለ ነው። ይሄ ገና ያልወጣ ነው። ኧረ ሌላ ልጨምርልህ። እውነት አንዳንዴ የህግ ሰው ነኝ ምናምን ስትለው ራሱ ያስቀኛል። በሁለት ዓመት ውስጥ ይኸው አስቀምጥልሃለሁ የቤተ ክርስቲያንን ጉዳይ በተመለከተ ከባንክ በሁለት ዓመት ውስጥ ከአንዱ ባንክ ወደ አንዱ ባንክ፣ ከአንዱ ባንክ ወደ አንዱ ባንክ እያዞሩ ይኸው ደብዳቤውን ቃል በቃል እናስቀምጥልሃለን። በ5 ቀን ቀይሩ እያሉ እንግዲህ እንደሚታወቀው የኢትዮጵያ ንግድ ባንክ ነበረ። ከኢትዮጵያ ንግድ ባንክ ወደ አቢሲኒያ እንዲዞር ተደረገ። ከአቢሲኒያ ወደ አባይ ባንክ ታውቃላችሁ፣ 1 ሚሊዮን ብር ትዝ ካላችሁ በቀላሉ 1 ሚሊዮን ብር ከሰራተኛው አምነው ሰጥቷቸው ልጁ ዛሬ ከስራ ተባሯል። 1 ሚሊዮን ወደ አባይ ተቀየረ። ከአባይ ወደ አዋሽ ተቀየሩ። እንደገና ተመልሰው አቢሲኒያ አንድ መኪና ብቻ በ12 ሚሊዮን ብር አስይዘዋል። በ12 ሚሊዮን ብር አስቡ። ሰራተኛውን በጠቅላላ ባንክ ሰራተኛው እኮ ቡክ ሲቀይር እኮ ነው፣ ጭሮ እኮ አድርገውታል። በነገራችን ላይ ቡክ ሲቀይር እሳቸው ከዛ በኋላ እያስያዙ ይቀጥላሉ ወደ አቢሲኒያ። ከዛ በኋላ እንደገና ከአቢሲኒያ አወጡትና እንዳልኳቸው አባይ፣ ቀጥሎ አዋሽ፣ ቀጥሎ አቢሲኒያ፣ ቀጥሎ ህብረት ባንክ፣ ከዛ በኋላ ወደ ኦሮሚያ በ5 ቀን ውስጥ ብለው እያሉ ነው ህዝቡ የተነፈሰው። እንዴ አሁን አንተ ስለ ገንዘብ ስለ ቅራቅንቦ አሁን ቀጥዬ እመጣበታለሁ። አሁን አንተ የምታወራበት ማፍ የለህም። እሺ ገንዘብ ስለሰጡን ነውራቸው ይሸፈን? ገንዘብ ስለሰጡ ይሄ ነው። አየህ ገንዘብ ነው ያስቀመጠህ። ምን ለዛ ነው ገንዘብ ስለሰጡ በ5 ቀን ውስጥ አስገዳጅ ነገር የሚናገር ስለ መነኩሴ እመጣለሁ። ግን አያሳፍርም? መልስ አይተኳል ቪዲዮን በዚህ ያክል አይንን በጨው አጥበህ እኛ እኮ አንተ ብታገኘው ትደራደራለህ። አሁንም እኮ ገንዘብ የሆነ ነገር ሆኖ ነው ሰነድ ተገኝቶብህ ወይንም የሆነ ነገር አሁን ዘመዶቻቸውና እናታቸው አንተ ጋር ነው ያሉት፣ እናውቃለን። ምንም እንትን ህዝቡን አታደናግርም። በእኔ ዘመን እኔ ሚዲያ ላይ ተሰድሬያለሁ።
አትዋሽም። አሁን ቅድም ዘመድኩን አንስተሃል። ዘመድኩን እንኳን አይታዘብም። ሽንጥን ገትረህ ስትከራከር ስለዚህ ሰው ሁሉም ያው ናቸው ምናምን ትላለህ። አይደሉም፣ ሁሉም ያው አይደሉም። በዚህ ዳግመኛ አታደናገረው። ድካም ያለባቸው ነጥለን እገሌ ድካም አለበት እንላለን። በጅምላ ግን ጳጳሳትን መጨፈልቅበት ዘመን ቆሟል እና በዚህ ያክል ልግስናቸው፣ ደግነታቸው፣ እንትንነታቸው ማንን ነው የምታጃጅለው? እሺ ስለ አሜሪካ ስሙ። ብዙ ቦታዎች ላይ ከዚህና ወደዛ ምናምን ማድረጋቸው እኔ ነበርኩኝና እና አብሯቸው ደግሞ አንድ የቤተ ክርስቲያን ትልቅ ቦታ ላይ ያለው በመኖሪያ ኃላፊ ደረጃ ያለ ሌላ አብሯቸው የመጣ ሰው አለ። አብረው ነው አንድ ቤት ያሉት እና ነገረ ስራቸው ሁሉ እንደ እኔ በዚህ እንትን አላቃቸውም፣ በጳጳስ ደረጃ አላቃቸውም። ያው እኔ እዚህ ሆኜ ነው ጳጳስ የሆኑት። እኔ ማቃቸው መነኩሴ የሆነው ነው ቆሞስ ምናምን የነበረው ጊዜ ነው። እና በቃ ነገረ ስራቸው ሁሉ ተቀይሯል። በቃ እንትናቸውን አስኬማቸውን አያወልቁም፣ የትም ቦታ ቢሄዱ አያወልቁም። ይሄን ስላችሁ ያውልቁ ማለት አይደለም። ለምሳሌ አሁን አንዳንድ መንገድ ስትወጣ ልታወልቅ ትችላለህ። ሌላ አይነት ኮብ ሊያደርጉ ይችላሉ። እኛው በቃ አዲስም ናቸው። እኔ በቃ እኔ አላወልቅም ነው። እሺ ኢትስ ኦኬ፣ እሱ ችግር የለውም። ግን በቃ they are totally different በቃ እና ኧረ ይሄ አያስኬዶትም። ይስሙኝ። እኔ በእውነቴን ነው የምነግራችሁ። አንደበታቸውን አወጣው እንዳለው ይናቃላችሁ። እንዳንተ እንደዚህ የሚገስጸኝ ሰው ቢኖር በጣም ጥሩ ነበር አሉ። ከልቤን ያዘንኩት እውነቴን ነው የምነግራችሁ። ለምን ስለማቅ ነው የምነግራችሁ። ስህተት እየሰሩ ስህተት እያጠፉ አጥፍተዋል የሚል ማንም የለም። እንደነገርኳችሁ ይሄ መስቀል እንዲህ ሳይል መስቀሎት እንዲህ ሆኗል እያለ የሚያስተካክል ነው ያለው። በቃ በውዳሴ ከንቱ የተጠለፈ በውዳሴ ከንቱ የሚጫወቱ ሰዎች ናቸው ያሉት። እና እኛ አባት እዚህ ለማጣራት ነው የመጡት። አንዱን የአትላንታው ነው፣ አንዱ የቦስተንን ለጠሩ የመጡት። የሁለቱን አካላት ሲያናግሩ በስልክ ግድ የለም ያለው ይላል። ያንንም እንደ አንዱ ሰውዬ ምን ሆነው ነው? አንደኛ ያሉበትን ሀገር ይወቁት። ስልኮት ሊቀዳ ይችላል። ሲቀጥል እንደገና እንዴት ነው ሰው ተመሳሳይ ነገር ለሁለት ተለያየ ጽንፍ ለያዘ አካል ሁለት አይነት ቲቦዞ ሊሰጥ የሚችለው? እና ይህን መጠንቀቅ አለበት። ራሶትን መመርመር መቻል አለበት። ፈጽሞ በቃ የፊት ለፊቱ ነገ ይሄ ይመጣል፣ ይሄ እንደዚህ ያደርጋለሁ ፈጽሞ ይላል። ሰውየው ዛሬ ላሉበት ደረጃ ላይ ለመድረስ ከጳጳስ እስከ ጥበቃ ሰራተኛ ተጠያቂ ነው ማለት ለዚህ ነው። እውነቴን ነው የምነግራችሁ። እንዳልኳችሁ ሂዱና ግቡና እዩት። ሲጀመር በመጀመሪያ ደረጃ እውነት የምነግራችሁ ነገር ይሄ ሁሉ ድክመታቸውና ነውራቸው ጌጣቸው እንዳለ ሁሉ ሆኖ ግን በረሃ ድረስ ወርዶ በማገልገልም በሉት በማስተባበርም በሉት በማንኛውም መንገድ የእሳቸውን ያህል ሊያደርግ የሚችል አንድ ጳጳስ የለም ከነዚህ ከምታዩት ጳጳስ። እንግዲህ በዚህ ያህል መዝቀጥ በረሃ ወርደው ስራቸው አይደለም እንዴ? ተረሳ እንደነ ብፁዕ አቡነ ዕንባቆምን። ኧረ የእያንዳንዶቻቸው አባቶቻችን ነገርን አታውቀውም ማለት ነው። በረሃ ወርደው እሳቸውን የሚያክል ተው። ፍቅረ ኢየሱስ በሚለው ቻናሌ የጋምቤላ ምዕመናንን የአሶሳ ምዕመናንን እውነት ግባ እናሰማ። አታደናቁረን፣ አትዋሽ። አያወልቁም ነው ያልከን አደለ? አያወልቁም አልከን። ለምንድን ነው የሚያውልቁት? ለምንድን ነው አንተስ አውልቁ ብለህ የምትመክራቸው? አረ እንዳታፈር፣ አረ እንዳታፈር ሳሚያር፣ እንዳታፈር። ጓደኞች ይታዘቡሃል። በዚህ አክል አይንም በጨው አጥቦ አያወልቁም፣ ያወልቃሉ። ለምንድን ነው የሚያወልቁት? ከአንተ ፊት
ትውልድ ይዳኛል። ትውልድ ይዳኛል። አሁንም ደግሜ ነው የምነግርህ። አንተ በነበርክበት አህጉረ ስብከት መኪና ሁሉ ይዘው ጠፍተዋል። የአህጉረ ስብከቱ መኪና ይዘው ሁሉ የጠፉ ናቸው። ቆልፈው የጠፉ ናቸው። ሲጀምር በአመፅ አሁንም በአመፅ። ስለዚህ ከቤተ ክርስቲያን ጎን ነው መቆም ያለብህ። ዳሩ አንድ ናችሁ ብያችኋል። ሁለታችሁም ጫዋች ናቸው። አንተም ሾልከ ነው ክህነት የተቀበልከው፣ እሳቸውም ሾልከው ነው ምልክስና የተቀበሉት። አንድ አይነት ናችሁ። መረጃ ያለ ድብና አድርግ ያወጣልሃለሁ። እንዳልኩ ቀላል አባክንም። አይ ነው ይው እኔ ውሸታም ሰው አልወድም። ከቆምክ ከቤተ ክርስቲያን ጎን ቁም። ደጋግሜ ነግሬሃለሁ። አውረድ ብያለሁ። እንደባለፈው ዘመን አታደናግርም። የደከሙትን ነጥለን እናገራለን። እኚህ ሰው ከድካም ያለፈ የዘቀጠ ነገር ነው ያላቸው። አድርቄ ነው የምነግርህ። መነኩሴ ትላለህ አንተ። ስለ መነኩሴ የማውራት ሞራል አለ በእኚህ ሰውዬ ፊት? ታያለህ? መነኩሴ ያገኙትን መነኩሴ የሚያደርጉ ታያለህ? መነኩሴ ያገኙትን እኮ ነው መነኩሴ። ሶስት ወልደው እኮ መነኩሴ ያደርጉት እኮ አለ። የመነኩሴ ችግር አለባቸው እንደሳቸው መነኩሴ ማድረግ። ይሄው መነኩሴ ይሄው የኛው መነኩሴ አባ ጢሞቴዎስ ጠዋት ከሳቸው ጋር በትረ ሙሴ ይዞ ይሄው ማየት ትችላለህ። ከሰዓት በኋላ ደግሞ ከፋጡማ ጋር ጫት እየቃመ ይሄው። ስለዚህ ጠርጥር ነው ጫወታው። መነኩሴ አላየም እንዴ? አባ ገብርኤልን ሰሞኑን ሰው ገለው ከዲማ ሲመጡ አባ ገብርኤል ኧረ ተው አባታችን ሰው ገጸን አንለፍ በማለታቸው በቦዘን ያስደበደቡ። ደግሞ የመነኩሴ ክብር ምናምን ትለናለህ እንዴ? ቤተ ክርስቲያን እሳቸው እኮ እኔንም መነኩሴ ያደርጉኛል ካገኙ። አንተ ራሱ እኮ ትዳዳለህ። ዝም ብሎ ሰው አይሰማም ሰው እንትን አይልም ተብሎ እንዳለፈው ዘመን ዝም ብሎ መተርተር የለም። ፍሬን ትይዛለህ። ፍሬን ያሳያቸው የለም ማለት አንተ ፍሬን ትይዛለህ። ይታዘበሃል። ስንት መነኩሴ ከመንገድ እያመጡ አመንኩሻለሁ ብለው በምንፍቅና ጎዳና እንደተልከሰከሱ አታውቃቸውም። በምን አሁን ድሮ ታውቃቸዋለህ። በምን በሌላ ግንኙነት። ስለዚህ ልጄ ሳሙኤል እንግዲህ አሁን ያንተ መከላከል ካልመጣ ካልተከላከልከኝ ያቼ ድሮዋን ነገር አወጣለሁ ብለው የሆነ አንተም ትቀጥላለህ። በንጉሴ ስም አታጭበረብርም። ሞራል የለህም እንዴ? እኔ በነገራችን ላይ እኮ ቢያንስ ትንሽ እኮ አይቻለሁ እንዴ። በረሃ ለበረሃ ትላለህ። በረሃ የሚያለሙ የሉም እንዴ? ትንሽ አታፍርም እንዴ? እና አቡነ ዲሜጥሮስ እኮ በረሃ ነው ያሉት፣ አረብ በረሃ ላይ ልታወዳደር። አፋር በረሃ ላይ የሉ? ትግራይ ለምለም ነች። ሶማሌ ለምለም ነው። በረሃማ በረሃ። የእሳቸው ግን በረሃ መክረም ለቁማር ነው፣ ለቢዝነስ ነው፣ ለሽቀላ ነው። እኚህ ሰው አዲስ አበባ የሚመደቡ ጨዋ ናቸው። ምን ያውቃሉ? በቃ አንተው ተናግረሃል። አንተም አትቀድስም፣ እሳቸውም አይቀድሱ። ሽንጥን ገትረህ ትከራከራለህ። ከዛ በተረፈ አሁንም ፍቅረ ኢየሱስ ላይ ገብተህ ዳሩ አሁን ቢንያም ብቻ አይደለም፣ የጋምቤላና የአሶሳ ሕዝብ የተገደሉ የካህናት ቤተሰቦች ሁሉ ገና ይሟገቷል። ቀላጅ ቀጥል። አንድ ከነዚህ ጳጳሳት አንድ ሰው የለም። አንድ ሰው አታገኙ። አንድ ሰው እውነትን ለመናገር እኮ እኔ በሚሄድበት ሀገረ ስብከት ክልል ይሄኛውን ክልል አቋርጬ ስለሚሄድ በኋላ አንድ ነገር ሆናለሁ ብለው እውነትን አምቀው ደፍነው ያሉ በጣም ብዙዎች ናቸው።
ዋናው ትልቁ ነገር ግን ከዚህም ደብዳቤ ጀርባ ሐቁና እውነታው ማን ነው? ዛሬ ለቤተክርስቲያን በሚመጥን መንገድና ቤተክርስቲያኒቷን በማያስደፍር መልኩ ክብሯን በማያስነካ መንገድ አብዛኛው ጳጳስ የእሳቸውን ድርጊት የማይፈጽም ማን ያለው አለ? ካለ አንተ አለ ካልክ የሚፈጽመውን አውጣ። እንደሳቸው በቤተ ክርስቲያን ታሪክ ይህንን ነገ የምታፍርበትን ነገር የፈጸመ ጳጳስ የለም። አንተ ቅራቅም ቦር የምታወራው ታስፈራራለህ። ሌሎች አሉ እያልክ ታስፈራራለህ። ካሉ ለምን አታወጣም? ውሸት አሉ። የጀገኑ አባቶች አታደናግርም። አብራ አትፈጫቸው አሉ። አንተና እሳቸው ግብረ አበሮች ልትሆኑ ትችላላችሁ። እውነታን ማወቅ አለብህ ሳሚ። ቀጥል። እውነት ቤተክርስቲያን አለች ወይ? በልባቸው በጭንቅላታቸው ውስጥ አለች ወይ ቤተክርስቲያን የምትለው ነገር? ከቤተክርስቲያን ክብር ይልቅ የራሱን ክብር፣ የራሱን ገንዘብ፣ የራሱን ገቢ ከማሰባሰብና እኔ በጣም እውነት ልንገራችሁ፣ አሁን አንዳንዴ በቃ ይሄ ደብዳቤ እንዲወጣ ያደረጉ በቃ የቅዱስ ሲኖዶስ ዋና ጸሐፊ፣ የጠቅላይ ዋና ስራ አስኪያጅ በቃ ሊመሰገኑ ይገባል። ሌባ ሁላ ሳሚ፣ አስረግጬ ልንገርህ፣ ኮከብ ሌባ አንተ ነህ። ሌባ ሁላ አይደለንም እኛ፣ እውነተኞች ነን። ኮከብ ሌባ አንተ ነህ። የቲቸር ካሳን የ6ኛ ክፍል የአማርኛ መምህሬን ኮከብ ተማሪ የሚለውን ፊርማ አስታወስከኝ። እኔ ኮከብ ሌባ ነበርኩ ድሮ፣ ግን አንተ ኮከብ ሌባ ነህ። አንተ አሁን መስቀል የጨበጥክ ኮከብ ሌባ፣ ኮከብ ሌባ። አታውቅም የቤተ ክርስቲያንን ታሪክ ሁሉ ለማለት እንችላለን። በባለፈው ምርጫ አሁን ቀጥሎ የምትቀደደው ነገር አለ። እኛ ሌባ አይደለንም። እንደ አንተ በቡድን የምንሰራ በልምጥምጥ የምንሰራ አይደለንም። እውነትን እውነት ነው የምንለው እኛ ነን። ያመሰገናቸው አባቶቻችን ጀግኖች፣ ጀግኖች፣ ቋሚ ሲኖዶስ ጀግኖች፣ አጣሪ ኮሚቴዎች ጀግኖች። አዎ እንተዋወቃለን እኮ በደንብ። ሌባው ሁላ ደግሞ ይላል በልቡ ሞልቶ። ሌባውሳ ማን እንደሆነ ይታወቃል። ልብስ አያውልቁንም ግን ያዙልኝ። ልብስ አያውልቁንም ያዝልኝ። ለምን እንደሚያውልቁ እጠይቅሃለሁ ወደፊት። ቀጥል። ሲጀመር ጠቅላይ ዋና ስራ አስኪያጁና የቅዱስ ሲኖዶስ ዋና ጸሐፊው ያው እንደምታውቁት በራሳቸው አንደበታቸው እንደተናገርኩት እጅና ጓንት ናቸው። እኛ አባት የመጀመሪያ የተጣሉት ከነዚህ ጋር ነው የተጣሉት፣ ከነዚህ ከጠቅላይ ዋና ስራ አስኪያጅና ከኚህ ሰው ጋር ማለት ነው፣ እና ከአቡነ ሳዊሮስ ከሚባሉ ሰው ጋር ማለት ነው። አባ ሳዊሮስ የተጠላው ጠቡ የመጣው ምንድነው? የብሔር ጉዳይ ነው። በብሔር ጉዳይ አንተ ኦሮሞ አይደለም፣ አንተ ኦሮሞ አይደለም። እግዚአብሔር ያሳያችሁ። ጳጳስ በእንደዚህ መንገድ እና ይሄ ብሔርተኝነትን በተመለከተ አንተ ኦሮሞ አይደለም። እኛው እንደምታውቁት በእናታቸው ትግሬ በአባታቸው ጎንደሬ አሁን ቀይረው ኢሉባቡር ተወልደው አድገዋል። ኦሮምኛ ይናገራሉ፣ በኦሮምኛ ይሰብካሉ፣ ኦሮምኛ ይሰማሉ። ስለዚህ እኔ ኦሮሞ ነኝ ብለዋል። እኛ አሁን አባ ሩፋኤል የተባሉት ማለት ነው። እነኛኛው ደግሞ እንደምታውቁት የሰሜን ሸዋ መራ ቤቴ ናቸው።
አቡነ ሳዊሮስ የሚባሉት እና እርሱ ኦሮሞ አይደሉም። አንደኛ በኦሮሞ መስበክም አይችሉም፣ ምንም አይችሉም። ስለዚህ የሰሜን ሸዋ መራቤቴ ነው የሚል ጭቅጭቅ ተነሳ ማለት ነው። እኚኛው ደግሞ እንደምታውቁት ቀደም ሲል በህወሓት ዘመን ትግሬ የነበሩ ማይጨው ሀገረ ስብከት ላይ የነበሩ በትግራይ ሀገረ ስብከት ስር ትግራይ ሆነው ትግራይን የሚያስተዳድሩ የነበሩ በትግርኛ በደንብ የሚናገሩ ናቸው። የትግራይ ህወሓት ደግሞ ጦርነቱ የሆነ የሚመጣበት ሰዓት ላይ እኔ ወሎዬ ነኝ አሉ። ከወሎዬነት ደግሞ አልፈው አሁን ደግሞ መልሰው አሁንም ደግሞ ትግሬ ነኝ የሚልበት ነገር አለ። ይሄ እኔ ስናገረው ራሱ አፍራለሁ፣ እውነት አፍራለሁ። እንደ በጳጳስ ደረጃ ከሌ ነኝ። አሁን እኮ እኛ እዚህ አሁን የመነኮሳት መነኩሴ ከገዳም ከከተማ ወደ ገዳም ይግባ የሚለው ሞብ ወይም እንቅስቃሴ እነዚህ መነኮሳት ማንን አይተው ይመስለናል? እነዚህን እኮ አይተው ነው። እዚህ ጋር ላስቆመ አቶ ሳሚ፣ በነገራችን ላይ ቤተክርስቲያን ይህ ሰው ግን መጠየቅ አለባት። ከእንግዲህ በመጀመሪያ ደረጃ ውሸታም ነው የምልህ አስረግጬ ነው። በፍጹም በዚህ ጉዳይ ላይ አልተጣሉ። ይሄ አንተ ፈጠራ ወሬ ነው። እንደው እኮ አሁንም እኮ ይታዘቡሃል። እነዚህ ሰዎች ወደዚህ ቦታ ላይ ሲመጡ እኚህ ሰው ማነበሩ ብለን መጠየቅ ጥሩ ነው። ስለተጣሉ ነው አለ። ሌላ አጀንዳ ስላለ እንግዲህ አሁን ዘር መቁጠር፣ ያው አንተም ዘር ትቆጥራለህ። በደንብ የሚያመሳስላችሁ ነገር ልናደማም እንችላለን። አይዞ፣ እኔ ለሰነድ ችግር የለብኝም። ግን አሁን ወደ ዘር ደግሞ ወሰድከው። ወደ ዘር ወሰድከውና የተጣሉት በዘር ነው። ግጭቱ አይደለም። ሪፖርቱ የዘር ነው እንዴ? አቡነ ሳዊሮስ እኮ ስራ አስፈጻሚ ናቸው። አቡነ ዲዮስቆሮስ እኮ በግልጽ አማርኛ ምንድን ናቸው? ጸሐፊ ናቸው። በዘር ነው ብለህ አሁንም ልትከፋፍል ነው። አንተም ህግ ተምሬያለሁ ብላለህ። ነቄ ነኝ። አትችልም ይሄን ህዝብ ማተራመስ። ምክንያቱም ይታዘቡሃል አባቶች። ምርጫ በነበረ ጊዜ እነዚህ ሰዎች እኮ አብረው ናቸው። አሁንም አብረው ናቸው። ሪፖርት ነው የቀረበው፣ የክልል ሪፖርት ነው የቀረበው። ሱዳን አለ፣ ቀለም አውራጃ አለ፣ ሌሎቹም አሉ። ምን በሌላ ነገር ታያይዘዋል? አንተ ጽላት፣ የወርቅ ጽላት ከቤተ ክርስቲያን አውጥቶ በሚሸጥ መቅደስ ውስጥ ለቁርባን ስሰራ ኑዩ ብሎ ማንንም እረታው። አሁን ደግሞ ወደ ዘር ትወስደዋለህ። አትችልም። ምንም ያጣላቸው ነገር የለም። እንዲህ ያልክ ምናልባት የተወሰነ ህዝብ ልታደናግር ትችላለህ። ውሸት ነው። ቤተ ክርስቲያን ትከበር። ጠቅላይ ቤተ ክህነትም ቅዱስ ሲኖዶስ ሪስፖንሲቢሊቲ ሰጥቶት ነው የሰራው። አትዋሽ። በውሸት እግዚአብሔር አይከብርም። እግዚአብሔር ይታዘቡሃል። ለቢያንስ ክሮስ ቼክ አታደርግም እንዴ? ተጣልተን እኮ ነው ምናምን ሳሚ ተጣልተን እኮ ነው ሲሉ እንዴት ነበረ ስብሰባው? ቅድምም እንዲህ ብለው ወስነው ትላለህ። ውሸት። ይሄ የፈጠራ ወሬ ነው እንዳለ የምታወራው። በውሸት እግዚአብሔር አይከብርም። አታተራምስ። ቤተክርስቲያን አትከፋፍላት። በነገራችን ላይ ያለበት አህጉረ ስብከት ተጠያቂ እስኪያደርግ ድረስ ሰራለሁ። በነገራችን ላይ ትጠየቃለህ። መስቀል ጨብጠህ ነው እንደምታተራምሰው ትጠየቃለህ። በግልጽ ነው የምነግርህ። እሳቸውም እንደተጠየቁ ትጠየቃለህ። ድራማን ደግሞ እንገልጠዋለን ቀስ ብለን። ከላይ ያሉ ሰዎችን አይተው ነው፣ ሌላ ማንም እኮ የለም። እነዚህን ሰዎች አይተው ተመልክተው እኮ ነው። አናት ላይ የተቀመጠ ጳጳስ ምን እያደረገን ያለው?
ታች ያለው መነኩሴ ብንጨፈጭፈው ብንወቅተው ብንለው የአሳ በበላሸቱ የሚታወቀው ከጭንቅላቱ ካህናቱ ችግሩና ሁኔታው የተፈጸመው ካህናት ነው። ገንዘብ ከፍሎ ጳጳስ መሆን ከተቻለ በዘሩ በሐረጉ ጳጳስ መሆን ከተቻለ በፖለቲካ በምን ተደርጎ ጳጳስ መሆን ከተቻለ እዚህ ጋር ታዲያ ምን ችግር አለው? እኔ ቄስ ሆኜ አግብቼ ከመማቀቅ ልጅ በማሳደግ ሚስቴን በመጦር አቆርጉሼ አጎንብሼ ከመሄድ መንፈሳዊ አገልግሎቴ ሳይቀርብኝ ሞንክሼ የፈለኩትን ማድረግ እችላለሁ የሚለው ከላይ የመጣ ኮፒ ፔስት ተደርጎ ከታች እየተፈበረከ የመጣ ያንን እያየ የመጣ ፋብሪካ ነው። ስለዚህ ከታች ያለውን ሳይሆን ማስቆም የምንችለው ከላይ ያለው መዋቅር ካልቆመ ካልተስተካከለ መቼም ቢሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ አይነት ታሪክ ሂደት ውስጥ በመንኩስና የመንኩስናን ታሪክ በጵጵስና የጵጵስናን ማዕረግና ክብር ይዞ መሄድ የሚቻልበት አይነት አጋጣሚ ከባድ ነው። ይሄንን ስንናገር አቤት እንደው ምናምን አንዳንድ የዋ ክርስቲያንና የዋ ቄስ አንዳንዱ እንዲህ ይላል እንደው በቃ ምንድን ነው እንደዚህ ቤተክርስቲያንን ጉዳይ በቃ አሳልፈን መስጠት ምናምን ነገር እንደዚህ ኦኬ አልገባችም እንዴ የማወራው? አቶ ሳሚ ገብቶናል። የመሀይም ወሬ ስለምታወራ በግልጽ አማርኛ ገብቶናል። በነገራችን ላይ አሁንም ትጠየቃለህ። ጵጵስና የሚወከሉበትን እንኳን አቅጣጫ ማታቅ ያልተማርክነ የከተማ መነኮሳት ወደ ቦታቸው ይመለሱ የብዙ ዘመን የህዝብ ጥያቄ ነው፣ የምዕመናን ጥያቄ ነው። ግን ጳጳሳት ከተማ ተወረግርገው አይደለም የተሾሙት። ይሄን እንኳን ታሪክ እንኳን አታውቅም። ግን በዚህ ያክል ቤተክርስቲያንን እንደዚህ መዳፈር በክህደት ግን ይቻላል? ይቻላል? በዚህ ያክል እኔ እኮ ተናግረናል እኮ ገንዘብ ከፍያ ሾመላለሁ ያለ አንተ አባት ነው። ይሄው ራሱ ነው አባ ሩፋኤል ናቸው። አባ ሩፋኤል ናቸው። እንደፈለጉ ሲሉ ሲያስገድሉ እሳቸው ናቸው። ግን አይበቃም። እቺ ሳቅ የቃጠሎ ሳቅ ነች። አክሽን ተወሰደ። ጀገኑ አባቶች ቤተክርስቲያን ትቅደማሉ። ይሄ ደግሞ አሳረረ። አንተም ጋር ደግሞ ይቀጥላል። ስለዚህ ህዝቡን ለምን ታተራምሰዋለህ? አይ ዓላማ ምንድነው? እላይ ያለውን ሲኖዲዮስ መምታት ነው አልክ ቃል በቃል አንተ ልትመራ። አቤት 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 አቤት! ቀድሰ ማቅረብ የማትችል ሰው ሲኖዲዮስን የመናገር ሞራልም የለህም። አንተ የለህማ ሪኳየርመንት ውስጥ ካሁን አንተ እውነት ካህን ሆነ ቀድሰ የምታቆርብ ብትሆን ጥሩ ነው። እኔ አሁንስ ምዕመን ነኝ፣ ተራ ምዕመን ስናገር ምክንያታዊ መሆን አለብኝ ብዬ ነው የማምነው። አንተ ግን መስቀል በአተራምሰ በሞላ ጎደል ገብተ ቢያንስ ጥላ ይዝልናል ተብለ ቢያንስ የሆነ ነገር እንደው ስላሴ ተምሯል ተብለ የሚያበላ ስለሆነ መስቀል እቺን ይዘ ዛሬ በጳጳሳት ላይ ማላገጥና ሲኖዲዮስ ቅዱስ ሲኖዱን በዚህ ያክል ማበሻቀጥ አትችልም። ይሄን እርምጃ መቃወም ሌላ ምንም ነገር የለውም። ሙሰኝነት ሌላ ነገር ደግሞ ከጀርባ አለ ማለት ነው። እውነታዊ ነው። ከዛ በተረፈ በዚህ ዩቲዩብ ላይ አድማጭ ተመልካቾቻችን አሁንም የሚቀጥፈውን ነገር ላሳያችሁ። ከዚህ በኋላ እንግዲህ ወደ ብፁዕነታቸው ስብከት ይገባል። ከዛ ይጀምራል። ይሄ ደብዳቤ ዛሬ መውጣቱን ሰማናል። በፖሊስ ተገደው መጡ አይደል? ከሀገረ ስብከቱ
ምንም ነገር ስራ አቁመዋል፣ አይመለከቶትም። አጠቃላይ ምልዓተ ጉባኤው ጥቅምት በደንብ ስሙ። አቶ ሳሚ እውነተኛ ወሬ እንደማያወራ በፖሊስ ተገደው መጡ ምናምን ይላል። እውነት ነው ወይስ ራሳቸው ነው ፖሊስ ይመደብልኝ ያሉት? ወደ ፍቅረ ኢየሱስ ቢኒያም ቻናል ገብታችሁ ተመልከቱ። የፈጠራ ወሬ ጳጳሱ ፖሊስ አብሯቸው ነበረ። ራሳቸውን የፈለጉት ለምን? ያንገሸገሸው ትውልድ ስላለ ዝርፋ የበዛበት አያሌ ገንዘብ ከሙስሊም ከፕሮቴስታንቱ ከኦርቶዶክሱ ከባንኩ ከተለያየ ህብረት የመዘበሩት ገንዘብ ስላለ ሌላው የቄለም ወረዳን መኪና ታርጋ ፈተው ስለሚንቀሳቀሱ ታርጋ ስለተበተነ አያሌ ምክንያት ስላላቸው ፖሊስ ይመደብልኝ ለህይወቴ ሰጋለው እስከ አዲስ አበባ ብለው ያንዳንዱ ክትትላቸውን የሰራ ነው። እኛ ነው ወደው ነው በፖሊስ የመጡት። አሁንም ልናገር፣ ጠቅላይ ቤተ ክህነት በፖሊስ አስገድዶ አላመጣቸው። በ19 ተወሰነ። እንደተወሰነኛ ተናገርን። ሊመጡ እንደሆነ ተናገርን። ቅዳሜ ዕለት አለሚቱ ጋር ሄዱ። አለሚቱ ፊት ነሳቻቸው። ሰኞ እሁድ መንገሻ ሄዱ። ቅዳሜ ከሰዓት በኋላ ከዛ በኋላ እዛ 1.5 ሚሊዮን ብር ሊቀበሉ ሆነ። ህዝቡ ነቃ። ከዛ 140 ሺህ ብር ሰበሰቡ። ከዛ ሰኞ ዕለት ጉዞ ጀመሩ። የቄለም ወረዳን መኪና ይዘው ስለሆነ አውራጃን መኪና ይዘው ስለሆነ ነበር። ከዛ ጅማ ገቡ ከ4 ፖሊሶች ጋር 2 መኪና ይዘው በአበል ለ4 ፖሊስ ተመድቦ 4 ሰዎች ይዘው ደንገን አለሙን መሰል ሰዎችን ይዘው 4 የቤተክርስቲያን ሰዎች እሳቸው እንደገና ሌላ 4 ፖሊሶች ተይዘው መጡ ብሎ ህዝብ ያቀሳሰራል። ፈርተው ከዛ መጡ። ውጭ አደሩ። በማግስቱ ገቡ። እያንዳንዱን ነገር እኮ ዘግበነዋል። አያችሁ፣ ይሄ ሰውዬ አይሰማም። ሆን ብሎ ነው ዝም ብሎ ጆሮ ጠገብ ወሬ ነው የሚያወራው። ስለዚህ አስተውሉ፣ እንዳትታለሉ። አሁን ቀጥሎ የሚናገረውን ነገር በደንብ ስሙና አጠቃልላለሁ። ተገኝቶ እስከሚወስን ድረስ እዚሁ የአባቶች ማረፊያ ላይ ተቀመጡ ተብለዋል። ቀጣዩ የሚያስፈራው ነገር ምንድን ነው የሚለውን ነገር እንየው። ማን ነው ንጹህ? ይሄ ደብዳቤ ሲወጣ ጠቅላይ ዋና ስራ አስኪያጅ እና የሲኖዶሱ ዋና ጸሐፊ በዋነኛነት የዚህ ደብዳቤ ዛሬ ደረጃ ላለበት ደረጃ ላይ ወይም እንዲወጣ ትልቁን የአንበሳውን ድርሻ የሚወስዱ እሳቸው ናቸው። ፓትርያርኩ መፈረም ነው። እነዚህ ሰዎች በዚች 2 ዓመት ውስጥ ከ10 ቢሊዮን ብር በላይ ፕሮጀክት ወጥቷል። ይህንን ፕሮጀክት ኮንትራክተሮቹ በትክክለኛ ጨረታ ወጥተው ጨረታ አሸንፈው ነው ወይ? ኮንትራክተሮቹ ካሸነፉ በኋላ ለእናንተ የሰጡት ገንዘብ በጋሽ አጃገሮቻችሁ በዝርዝር የምንመጣበት ነው ወደፊት፣ እሱን የምንነጋገርበት ይሆናል። ግን እናንተ አሁን እያደረጋችሁ ያላችሁት ነገር ኦዲት ይደረግ የሚል ጳጳስ ማን ነው? የቅርብ ቀን ታሪክ ቁልቢ ገብርኤል እንግዲህ ያደግንበት ሀገራችን አይደል? ሐረር እንዲታደስ ከዚህ ቀደም ቀለም እንዲቀባ እንዲታደስ 60 ሚሊዮን ብር አጥኚዎች አጥንተው መጡ። በወራት ልዩነት ውስጥ እነዚህኛዎቹ ደግሞ በ170 ምናምን ሚሊዮን አካባቢ የሚጠጋ በ2 ወር ውስጥ ቀለም እንዲቀባ አደረጉ። አሁን ሐምሌ 19 ላይ ይመረቃል። ሐምሌ 19 ከመመረቁ በፊት በጋሽ አጃግሬዎቻቸውና በእነሱ ፕሮቶኮል ከመንግስት ጋር የሚያገናኛቸው በተለይ አንድ ስሙ ማን ነበር የሚባለው? ያው አቶ በድሉ የሚባል የአዲስ አበባ ደህንነትን ቢሮ ኃላፊ ነው። ከሱ ጋር የሚያገናኝ ቼን ያለው፣ ምክንያቱም ከመንግስት በማንኛውም መንገድ ላይ የሆነ ጥያቄ ቢመጣ
መንግስት አካባቢ ላይ አፍ ሊያስይዝ የሚችል ሰው ተብሎ ተመርጦ አገናኝ፣ አሁን ስሙን አልጠራውም እዚህ ጋር አገናኝ በተለይ ብፁዕ አቡነ ዲዮስቆሮስ መሀል ላይ ሆነው ኛኛው የተባሉትን የሚያደርጉ ናቸው። በእንደዚህ አይነት መንገድ በርካታ ሚሊዮኖች ቤተክርስቲያኒቷ እየባከነች ነው ያለችው። እኚህን አባት ገንዘብ ዘረፉ፣ ገንዘብ አደረጉ፣ ምን አደረጉ ይባላል። ሁላችሁም ያው ናችሁ የሚለውን ነገር ለማሳየት ነው። ሁላችሁም ያው ናችሁ። ቀን ቀን የቤተክርስቲያን ሰው ትመስላላችሁ፣ ማታ ማታ ግን በየትኛውም መንገድ ላይ በጣም የሚያሳዝን መንገድ ልንገራችሁ። ይህን ፎቶ ላሳያችሁ። አሁን ትልቅ ነገር ያለ መረጃ የሚያቀርብ ይመስላል አይደለ? ትልቅ መረጃ በጣም በሚገርም ነገር ብሎ መረጃ ሊያቀርብላችሁ ነው። ህይወት ጠቅላይ ዋና ስራ አስኪያጅ እና ስሙ አሁን ትልቅ ነገር የሚያመጣ ይመስላል። ዋና ጸሐፊው ይኸው ግን ከጋሻ ጃግሬያቸው ጋር ሆነው ከጋሻ ጃግሬያቸው ጋር እየተሰራ ያለውን እድሳት እንጎበኝ ብለው ይሄዳሉ። አሁን ሐምሌ 19 ላይ እድሳቱ አለቀ ተብሎ ሊመረቅ ነው። ስሙ በዚህ ማዕከል ውስጥ የወጣው ገንዘብ በጣም ከባድ ነው። እንደምታውቁት 170 ምናምን ሚሊዮን ነው ቀለም ለመቀባት ቁልቢ ገብርኤል። ከዛ ምን አደረጉ? አይ ቁልቢ ገብርኤል በዚህ አይነት አጋጣሚ ህዝቡ መስጠት እንዲችል ለገብርኤልም ለበዓሉ እንዲሰጥ ከወዲሁ ቅዱስ ገብርኤል እርዳታ ማሰባሰብ አለበት የሚል በጋሻ ጃግሬያቸው ወይም ደግሞ በነዚህ በበላተኞቹ ይቀርባል ማለት ነው። ከዛ በኋላ ቁልቢ ነገርኳችሁ ተመርጦ ነው የሚካሄደው። ራሱ ቁልቢ የደረሰው ሰው ከጠቅላይ ቤተ ክህነት ተወክሎ እዛ የሄደ ሰው እጣ እንደወጣለት ነው የሚቆጠረው። አዛዦቹ፣ ፈላጮቹ፣ ቀራጮቹ አሁን እነዚህ ሰዎች ናቸው። እና ምን ይሆናል መሰላችሁ? ከመሄዳቸው በፊት ደረሰን መረጃው ማለት ነው። ይኸውላችሁ እንደዚህ ይሄ እንግዲህ አውሮፕላን ውስጥ ቁጭ ብለው ነው እነሱን ያጀቡ ሰዎች አሉ። ላሳያችሁ ምን ያህል ለመረጃ ቅርብ እንደሆነ ነው ማሳያችሁ። እና እንደምታዩቸው እነዚህ ሁለት ጳጳሳት ከኋላ ያሉት እኛው እንግዲህ ንብረቴ ላይ ሳብራ ይባላሉ። የሳሚ መረጃ አቅራቢ ይሄ ነው ማለት ነው። ይሄ ፎቶ የት እንዳለ ማወቅ ትችላላችሁ። ግን ለመረጃ ቀርብነን ምናምን በዚህ ያክል ግን አሁን ቦምብ የሆነ ነገር የምታመጣ ትመስል ነበረ። አይሮፕላን ውስጥ አባቶች ፎቶ ተነሱ። የተለጠፈው በልጆቻቸው አንተም አይደለም አንተ ከነሱ ጀርባ አይሮፕላን ትኬት ቆርጠ ያስገባው ሰው ነበረ። ምንድን ነው እንዲህ ማደናገር? ምክትል ስራ አስኪያጅ ሆነው ሲያገለግሉ የነበረው አሁን ደግሞ ያሉበት በሌላኛው ዘርፍ ላይ ያው ስለሚመለከታቸው ሁለቱ ጳጳሳት ብቻ ይሄዳሉ ቁልቢ ማለት ነው። ቁልቢ ይሄዱና ምክንያቱም አሁን ሐምሌ 19 ተመረቀ ሊባል፣ ስለዚህ ተመረቀ ከመባሉ በፊት በመጀመሪያ ደረጃ እየተሰራ ያለውን ነገር እንይ በሚል እነዚህ አቀባይና ተቀባዮቹ መታችሁ መጎብኘት አለባችሁ ተብሎ ተጎበኘ ተባለና ወዲያው ሚዲያ ላይ የዘመናችን በቃ በአመራራቸው በአሰራራቸው እጅግ በጣም ልዩ የሆነ ተግባርን እየፈጸሙ ያሉ ጀግና አባቶች ሄደው ቁልቢን ጎበኙ። በጣም ትልልቅ ልማት እየተሰራ ቀለም ለመቀባት 170 ምናምን ሚሊዮን can you believe this guys? ከዛ በኋላ at the middle of the road መረጃው ከወጣ በኋላ ምን እንደሆነ ታውቃላችሁ? አርሲ ላይ የተቃጠለውን ቤተክርስቲያን ቁልቢ ሊያሰራ ነው። ሲጀመር ቁልቢ እኮ ባንክ ነው፣ ማስቀመጫ ነው። ከዛ በኋላ ይወጣል ማለት ነው። በታቻ የገባውን ገንዘብ በጆንያ መጥተው ጠቅላይ ቤተ ክህነት ነው የሚገባው። ዋነኛው የኦሮሚያ ኦርቶዶክስ መመስረት የኦሮሚያ ጳጳሳት መሾም በኦሮሚያ ያለው ታላቁ ገዳማችን ኦሮሚያን እየጠቀመ አይደለም የሚል እኮ ነው። ኦሮሚያን እየጠቀመ አይደለም። ስለዚህ ከዚህ አንፃር እነዚህ ሰዎች በአርሲ ሰበብ ማለት ነው ህዝብን እንትን ለማድረግ
በአርሲ ሰበብ የአርቲስት ማዕት ተተክሎ ማስታወቂያ ተሰርቶ የገንዘብ ልመና ማካሄድ። ቁልቢ ለማኝ ይሆናል። ይገርም እስኪ ቁልቢ ለብዙዎች የሚተርፍ ለማኝ ቁልቢ ገብርኤል ስለተሰሚው ቁልቢ ገብርኤል እኮ አይደለም አማኙ። አስታውሳለሁ ከሐረር ተነስተን አዲስ አበባ በምንመጣበት ሰዓት ላይ ሙስሊም ይሁን ክርስቲያን ይሁን ፕሮቴስታንት ይሁን ማንም ይሁን በሰላም ገብተን በሰላም እንድንወጣ ተብሎ ላስቲክ ፌስታል ይዞ ይዞራል ማለት ነው። ረዳቱ ሁሉም ሰው ይጥላል። ያንን መንገድ ላይ የራሱ የስለት መቀበያ ቦታ አለ ይሰጣል። ቁልቢ ገብርኤል እኮ እንደዚህ ነው። እናንተ ግን አውርዳችሁ ፈትፍጣችሁ የተቀበላችሁትና የበላችሁት ገንዘብ አልበቃ ብሏችሁ ቅዱስ ገብርኤል እንዲለምን በማሰብ በአርሲ አሁን ገብርኤል ላይ የሀገር ጳጳሳት ተከትለው ይመረቃሉ ማለት ነው። ምርቃት ይካሄዳል። በርካታ ሚሊዮኖች እየጠፉ ናቸው፣ እየተመዘበሩ ነው ያሉት። የልማት ስራ ምናምን ተጠያቂው ማን ነው? ማን ነው የሚጠየቀው? የጨረታ ስነ ስርዓቱ ምን ይመስላል? እነዚህ በእነሱ ዘመን ይሄን እናደረገ ለማስባል እየሮጡ ያሉ እንጂ ለቤተክርስቲያን ቆመው ቤተክርስቲያኒቷን ከማስጠበቅ ህልውናዋን ከማስጠበቅ አኳያ ስራዎች እየሰሩ ነው ብሎ ለመናገር አስቀድመን ገና ሲሾሙ የተናገርነው ንግግር ነው። ስለዚህ እናንተ ጳጳሳት እናንተም ኦዲት ብትደረጉ እኚኛው አባት ከሀገረ ስብከታቸው ተነስተው መንበረ ጵጵስና ይቀመጡ ነበር የተባለው። እናንተ ደግሞ እስር ቤት ትገቡ ነበር። መንግስት ራሱ በዚህ ውስጥ እጁን ቢያስገባ ማለት ነው። ቤተክርስቲያኒቷን አራቆታችኋት። እሺ እንግዲህ አቶ ሳሙኤል በእውነት የምነግራችሁ እስካሁን የተናገረው ውሸት ነው። እኔ አንዱን ልንገራችሁ፣ መዘበሩ ከተባለ መረጃ አምጣ። ለምሳሌ አሁን እሱ እንደሚለው አይደለም የቁልቢ ገብርኤል ጉዳይ። በነገራችን የቁልቢ ገብርኤል ብቻ አይደለም፣ ቅድስት ሥላሴ፣ ቅዱስ ጊዮርጊስ፣ ፒያሳ፣ ሌሎችም ቦታዎች ቤተክርስቲያን እየታደሱ ነው። የቆዩ ቤተክርስቲያናቶች እየታደሱ ነው። ለምሳሌ ዝዋይ ሐመረዶ ቅድስት ኪዳነ ምሕረት፣ እያንዳንዱ ቦታ ስራ አለ። በደንብ ስሙኝ። ቁልቢ ገብርኤል ቀጥታ ተጠሪነቱ ለጠቅላይ ቤተ ክህነት ነው። እሺ እነዚህ ናቸው ኃላፊዎቹ። ከነዚህ አባቶች በፊት አቡነ ጴጥሮስ እና አቡነ አብርሃም ነበር የሚሄዱት በዚህ ጉዳይ ላይ። ደግሞ እንዳለው ቀለም ብቻ አይደለም፣ ስለ ዶሙ ምንም የሚያውቀው ነገር የለም። ጥላቻ፣ አመፅ። እውነቴን ነው የምነግራቸው፣ እሱ እንደሚለው አይደለም። ሌጋሊቲውን የጠበቀ ጨረታው ራሱን የቻለ ከተገኘ እኮ ለምን መረጃ ያለን ካልክ ለምን አታወጣው? ውሸት ነው ዶሙ ጭምር አፍሶ ምን ተብሎ። ስለዚህ ልክ ሌሎቹ ቅድስት ሥላሴም ቅዱስ ጊዮርጊስም ሌሎቹም ልክ እንደተቋቋሙ የህንፃ ኮሚቴ የቅዱስ ገብርኤል ቁልቢ ገብርኤልም ኮሚቴዎች አሉ። አሁን የሚያውቀው ነገርም እንደሌለ ልንገራችሁ። እውነቴን ነው የምነግራችሁ። እነዚህ ኮሚቴዎች ለቁልቢ ገብርኤል ጉዳይ ላይ ሙሉ በሙሉ ወጪውን ሸፍኖ የሚያሰራው ጠቅላይ ቤተ ክህነት ነው። ፕሮጀክቶች አሉ፣ አያሌ ፕሮጀክቶች። አንዳንድ ሰዎች ደዛው ስለነዛ ፕሮጀክት ሁሉ ሌላ ነገር ነግረው ጠይቄያለሁ። የተባለው ነገር እንደዛ አይደለም። በእውነት ለመናገር እነሱም ራሳቸው ይቅርታ የጠየቁኝ ሰዎች አሉ። ጠየቁኝ ላይ አሁን እሱ እንዲህ ለጳጳሳት እንዲህ ቤት ተሰጥቶ ምናምን ጠየቁኝ። በፍጹም እያንዳንዱ ነገር ህንፃ ገንብታለች ቤተክርስቲያን ባላት ይዞታ ላይ ጨረታ ነው የሚወጣው። ህንፃ ይከራያል። ይህ ለክራይ የሚውል ነው። የኢንካም ጀነር አለ። የቤተክርስቲያን አሰራር ነው። ፈረንጅ የላትም የሚረዳት። ስለዚህ ወደ ቁልቢ ገብርኤሉ ልምጣላችሁ። ይሄው እግዚአብሔር ፍቱኝ ነው የምነግራችሁ። እነዚህ ኮሚቴዎች ሸራተን ላይ ፕሮግራም አዘጋጁ። ኮሚቴዎቹ ናቸው ያዘጋጁት። አባቶችም ተገኙ። ቁልቢ ገብርኤል መሰራት ስላለበት ምን ችግር አለ? ህንፃ ቤተክርስቲያን መታደስ የለበትም ሲያፈስ?
እኛ እኮ ፍራሽ አዳሽ የሚባለው ታድሶ የሚባለው እኮ ቤተክርስቲያን የሚታደስ ነገር የላትም የምንለው እኮ ትምህርቷ ዶግማዋን ምናምን ነው እንጂ ህንፃ ቤተክርስቲያን እኮ ያፈሳል። እሱ እንደሚለው ነገር አይደለም። ከዛ እነዚህ ሰዎች ምን ብለው ያቀርባሉ? ገቢ ማሰባሰቢያ እናደርጋለን ለቁልቢ ገብርኤል የሚል ሀሳብ ያቀርባሉ። እውነታው ይሄ ነው። አባቶቻችን ምን አሉ? በዚህ ጊዜ አርሲ በዚህ ጊዜ እንዲህ አይነት ችግር ውስጥ ሆኖ ለቁልቢ ገንዘብ እንዴት ትላላችሁ ተባለ። ከዛ እነዛም አዎ ለዛውም አርሲን መደገፍ አለብን፣ መክፈል ያለብንን ነገር መክፈል አለብን ብለው ኮሚቴዎቹ ለአርሲ ገንዘብ ይሰበሰባል። አርሲ ላይ ማሰባሰብ አይቻልም። ሰው በሚሰበሰብበት ቦታ ነው ገንዘብ የሚሰበሰበው። ስለዚህ ለአርሲ ያሰባስባሉ የመጀመሪያው ጊዜ። ቀጥሎ ደግሞ ለቁልቢ ገብርኤል ሰው ስጦታ ይዘው እኮ ነው ወደ ቤተክርስቲያን የሚካሄደው። እንዴት ቁልቢ እንዴት ገብርኤል ይለምናል? ገብርኤል በመሰረቱ እኮ የዶግማ ጥሰት ሰውዬ ቴዎሎጂም እኮ አልተማረም ማለት ነው። እንዴት ገብርኤል ይለምናል? ህንፃ ቤተክርስቲያንና መልአኩ ቅዱስ ገብርኤልን እኮ ለይቶ አያውቀውም። ቁልቢ ገብርኤል ላይ ሰዎች የፍቅር ስጦታ መስጠት ቢፈልጉ ይስጡ ነው የተባለው። ይሄ ቤተ ክህነቱም ጉዳይ ኮሚቴ ነው። ለምን አራዳ ላይ ለምን ቅድስት ሥላሴ ላይ አሉ እኮ ባይደወይ ብዙ ነገር መጠየቅ ይቻላል። ይሄ የጥላቻ ልብ ስላለው አባቶችን የመጥላት ልብ ስላለው በዚህ ያክል እኔ አንዱን ልንገራችሁ። መረጃ ካለ እንጠይቃለን። በመረጃ ነው የምናወራው። በጆሮ ጠገብ ወሬ ግን ዝም ብለን አናወራ። አንድም መረጃ አቶ ሳሙኤል እንደሌለው አውቃለሁ። መጠየቅም አለበት። እኚህ ሰውዬ በዚህ ጉዳይ ላይ ወደ እስር ቤት ሊገቡ ነው፣ ወደ እንደዚህ ቦታ መጡ። በነገራችን ላይ እኚህ አባት ብቻ ነው እንዴ ወደ ቤተ ክህነት ይምጡና ይቀመጡ ተብሎ የነበረው? አያሌዎች እኮ ልናነሳ እንችላለን። 5፣ 6፣ 7 አባቶች ልናነሳ እንችላለን። በየዘመናቱ ኑ ተቀመጡ ተብሎ የነበረ። እነዚህኞቹ ግን ኢንቨስቲጌት ቢደረጉ እስር ቤት ነው የሚገቡት አሉ። አምጣ መረጃ አለ። መረጃ ብለኝ አይደለ? እስቲ ስጠኝ፣ እኔ ልጠይቅ። አንተ ጀግና ከሆንክ እንደ ቅድም ክፍል 1 ላይ እንደተናገርኩት ነው ሐሳብ። ክፍል 1 ላይ ምን ብያችሁ ነበረ? ቀጥታ ምን አልኩኝ? የውሸት ወሬ ይዘው መክሰስ ነው ስራቸው። እውነት ካለ ግን እኔ አሁንም አያግሪ። አምጣ መረጃ። እኔ የመረጃ ሰው ነኝ። በመረጃ ነው የማምነው። አምጣ፣ አሳየኝ። 10 ቢሊዮን ብር በጀት ፕሮጀክት ነበረ። ከዛ 10 ቢሊዮን በኮንትራክተሮቹ በኩል እንዲያርገዋለ አለኝ መረጃ። መሀል ላይ የነበረ ስሙን አሁን አልጠቅስም ብላል አይደል? አውጣው፣ አፈርጣው። ከዛ በተረፈ እኚህ ሰዎች እንትን ሲሉ ሌላው ቤተክርስቲያን ህልውና ይናጋል። ለዛውም ጀግኖች ብያቸዋለሁ። አሁንም ደግሜ ነው የምነግርህ። ደፍረው ማንም ከቤተክርስቲያን አይበልጥም ብለው እንደወሰኑ እነሱም ደግሞ ከተገኘባቸው ይጋለጡ። ጀግንነት ይሄ ነው። ችግሩ አስመሳይነት አንተ ጋር ስላለ ነው። ምከሩት ብያለሁ ደጋግሜ፣ ምከሩት። አይቀለድም ቤተክርስቲያን ላይ አይቀለድም። ስትናገር አስበህ መናገር አለብህ። ስለ አርሲም እኮ እንተዋወቃለን። ባለቀ ሰዓት መተህ ምን እንዳደረግክ እናውቃለን። ድራማህን ታቆማለህ። ይህ መልእክቴ ነው። ከዛ በተረፈ ክፍል 3 እመጣለሁ። ክፍል 2 ቻለው። ክፍል 3 ትንሽ ሀገራትንም ዞር እላለሁ ከአንተ ጋር። ቤተክርስቲያንን በመረጃ ካለ ባለ ጉዳዩ እናናገር። ከዛ በተረፈ ግን በሐሰት ዲስኩር ህዝቡ ከቤተክርስቲያን እንዲርቅና ቤተክርስቲያንን እንዲጠላ
ጳጳሳትን፣ ቤተ ክህነትን፣ ቅዱስ ሲኖዶስን እንዲጠላ ለአባቶች ክብር እንዳይኖረው የምታደርገውን ጥላቻ አቁም መልእክቴ ነው። ከዛ በተረፈ ሁሉ አባቶች ፐርፌክት ላይሆኑ ይችላሉ። በድካም በብርታት ግን አሉ። እግዚአብሔር ሾሟቸዋል። ያንተ ግን ወዳጅ ከባድ ነገር አለ። ሁሉም አንድ የሚሆንበት ምንም አይነት መንገድ የለም። አስተውል መልእክቴ ነው። እኔ ያምሽታዬ ነኝ። እመለሳለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ